ልጁ አሳ ለማጥመድ ወደ ገንዳ በሄደበት ቅጽበት ገንዳ ውስጥ ብዛት ያለው ወርቅ እንዳለ ይረዳል። ታዲያ ግን ይሄ ልጅ አሳ ለማጥመድ እንጨት ያነሳና ወደ ገንዳው ሲከት ያ እንጨት ወደ ወርቅ ይቀየራል። ከዚያም እንጨቱን ለመሳብ እንኳን ቢሞክር በጣም ይከብደውና እንጨቱ በድጋሚ ወደ ገንዳው ይገባል። ከዚያ ይሄ ልጅ ያየው ነገር በጣም ያስደነግጠው ነበር። ቼክ ለማድረግ ያስብና የሆነ ዕቃ ወደ ገንዳው ያስገባል። ታዲያ ግን ይህም ዕቃ ወደ ወርቅ ይቀየራል። ልጁም ባየው ነገር ይገረምና በጣም ቼክ ማድረግ ይጀምራል። ከዚያም ልጁ ያየው ዕቃ ትክክለኛ ወርቅ እንደሆነ ይረዳል። ልጁም በድጋሚ እየተንቀሳቀሰ እያለ በአካባቢው ብዛት ያለው ወርቅ እንዳለ ይረዳል። ከዚያ ያን ወርቅ ሲመለከት ይሄ ልጅ በጣም ደስተኛ ይሆናል። ከዚያ በኋላ ልጁ ያን ወርቅ ለማንሳት ወደ ወርቁ ሲጠጋም የቱን እንደሚያነሳ ግራ ይጋባል። ልጁም ያገኘውን ወርቅ በሙሉ ማንሳት ይጀምራል። ነገር ግን በዚያች ቅጽበት ወርቁን እያነሳ እያለ የሆነ የሚያንጸባርቅ ነገር ይመለከታል። ከዚያም በጣም ውድ የሆነ ዳይመንድ እዚያ አካባቢ እንዳለ ስለተረዳ ዳይመንዱንም ለማንሳት ጠጋ ይላል። ነገር ግን በዚያች ቅጽበት ዳይመንዱን ለማንሳት ጠጋ ሲል የሆነ አስክሬን ያይና በጣም ይደነግጣል። ልጁም ፍርሃቱን ዋጥ ያደርግና ዳይመንዱን ማንሳት ይጀምራል። ባገኘውም ሲሳይ በጣም ደስተኛ በመሆን ወርቁን መሰብሰብ ሲጀምር በዚያች ቅጽበት እዚያ አካባቢ ሌላ አስፈሪ ፍጥረት እንዳለ ይረዳል። ልጁም ምንም የመፍራት ስሜት በውስጡ አላደረም ነበር። ከዚያም ወርቁን እያነሳ እያለ በዚያች ቅጽበት ዞር ብሎ ሲመለከት ከኋላው የሚያስፈራ ፍጥረት ይመለከታል።